የሆርሙዝ ሰርጥን መዘጋት ምክንያት በማድረግ ነዳጅ ያለቅጥ ጨምሯል። እንግዲህ የምን ሰርጥ እንደተዘጋ ባላቅም ኢንተርኔትም እንደዛው ጨምሯል ይባላል። እና ይሄንን ኢንተርኔት መጨመር ሁሉ ጊዜ ኤአይን የምንጠቀም ምን ያደርገናል? በጣም ውድ ያደርግብናል የኢንተርኔት ወጪያችንን። እሱን አቮይድ ለማድረግ ኦፍላይን የሚሰራ ኤአይ አለ ብላችሁ አመናችሁኝ። እንግዲያው ሶላር ፓኔል መግዛት ከፈለጉ ፓወር ሶሉሽኖች የተለያየ ዩፒኤስ ኢኮፍሎ መግዛት ከፈለጉ 0908333333 ብለው ቢደውሉ እኛ ጋር እንደሚገኝ እነግሮታለሁ። ረስቼዋለሁ፣ ይሄ የማስታወቂያ ብሬክ ስለሆነ ነው። ስለዚህ ኦፍላይን ለመጠቀም ምን ያደርጋሉ መሰለው? ኤልኤም ስቱዲዮ የሚባል ዌብሳይትን ዳውንሎድ ያደርጋሉ። ኤልኤም ስቱዲዮን ዳውንሎድ ካደረጉ በኋላ የከፍቱትና ሰርች ላይ ምን ብለው ይጽፋሉ? ጄም4 ብለው ይጽፋሉ። ከዛ እሱን ዳውንሎድ ያደርጉታል። ዳውንሎድ ካደረጉት በኋላ ከፍተው መጠቀም በሚፈልጉበት ፎርማት ቢጠይቁት፣ ቢያናግሩት፣ ቢያጫውቱት ዘመናዊ የሆነ ኦፍላይን የሚሰራ ኢንተርኔት ወጪ የሌለበት አርቲፊሻል ኢንተለጀንስ ፒሲኦ ላይ። ያ ብቻ አይደለም። ይህ አርቲፊሻል ኢንተለጀንስ ፕራይቬት የሆነ ፋይሎን ሁሉ ጊዜ ኦንላይን እየጫኑ ለሌላው ሰው ሚስጥሩን አደባባይ ላይ ከሚያሰጡ እዛው ፒሲኦ ላይ የተጠበቀ መረጃ ይኖሮታል ማለት ነው። እኛን ፎሎ ማድረግ አዋጭ ነው። ኖታ